መርካቶ ጣና አካባቢ ምን እየተካሄደ ነው? በአዲስ አበባ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቃችሁን ለቃችሁ አስረክቡ የሚል ድንገተኛ ጥብቅ ማስጠንቀቂያ ደርሷቸዋል። የፌዴራል ቤቶች ኮርፖሬሽን ለነጋዴዎች በላከው ደብዳቤ መሰረት አካባቢው ለልማት እንደሚፈለግ ጠቅሶ ነጋዴዎች በአጭር ጊዜ ውስጥ ንብረታቸውን ጠቅልለው እንዲወጡ አዘዋል። ነገሩን ይበልጥ አነጋጋሪ ያደረገው ደግሞ ኮርፖሬሽኑ በተቀመጠው ቀነ ገደብ ውስጥ ቤቶቹን ለማያስረክቡ አካላት ለሚደርሰው ማንኛውም የንብረት ጉዳት ኃላፊነት አልወስድም ማለቱ ነው። በመርካቶ በ1.8 ሚሊዮን ብር ብቻ የሱቅ ባለቤት መሆን እንደሚችሉ ያውቃሉ? አዎ፣ አልተሳሳቱም። በመርካቶ ተክለ ሃይማኖት የሚገኘው ዘመናዊ የንግድ ማዕከላችን ከ11 ካሬ ሜትር ጀምሮ ሱቆችን ለሽያጭ አቅርቧል። እዚህ ጋር ልዩ የሚያደርገው ክፍያ የሚፈጽሙት ለሚጠቀሙበት ትክክለኛ ስፋት ኔት ኤሪያ ብቻ ነው። ይህም ማለት ለንግዱ ለሚጠቀሙበት ቦታ ብቻ ሙሉ ክፍያ በአንድ ለሚከፍሉ 15% ታላቅ ቅናሽ አዘጋጅተናል። አሊያም ደግሞ በ440 ሺህ ብር ቅድመ ክፍያ ብቻ ውል ፈጽመው ቀሪውን በአንድ ዓመት ውስጥ በምቾት መክፈል ይችላሉ። ለንግድ አመቺና ጥሩ የሆኑ ቦታዎች ቶሎ የተሸጡ ይገኛሉ። እርሶም ይህም የማይደገም እድል ሳያመልጦት በመርካቶ የንግድ ሱቆን በእጁ ያስገቡ። ለበለጠ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉልን። የንግድ ማዕከል በሆነችው መርካቶ ለ200 በላይ ነጋዴዎች 20 ቀን ብቻ መሰጠቱ ፍትሃዊ ነው ወይ? ሐሳብና ሴቶቻችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።